አክሰንት ማለት ምን ማለት ነው? በአካባቢያዊ ተጽዕኖ ምክንያት አንድ አካባቢ ያሉ እንግሊዝኛ ተናጋሪ ሰዎች የነሱ እንግሊዝኛ ከሌላው እንግሊዝኛ እንዲለይ የምናደርግበት ወይም የምንለይበት መንገድ ነው። ስለዚህ በሊንጉስቲክ ተርም ዳያሌክት ይባላል፣ ወይም አካባቢያዊ አነጋገር ወይም በአማርኛ ዘዬ የምንለው አገላለጽ። እንደዚህ አይነት እንግሊዝኛ ከ40 በላይ ዳያሌክትስ አሉት። ስለዚህ ከ40 በላይ አይነቶች በተለያየ ድምፅ ወይም ለዛ የሚነገር የእንግሊዝኛ አይነት አለ። ከዛ ውስጥ ዶሚነንት የሚባሉትን አክሰንቶች ላሳያችሁ። በዓለም ላይ ከሚነገር እንግሊዝኛ ዋናዎቹ አክሰንቶች አሜሪካን አክሰንት፣ ብሪቲሽ አክሰንት፣ አውስትራሊያን አክሰንት፣ ካናዲያን አክሰንት፣ ኒውዚላንድ አክሰንት፣ አፍሪካን አክሰንት፣ ኢንዲያን አክሰንት እያለን የምንጠራቸው እነዚህ ዋና ዋናዎቹ ናቸው። በእነዚህ ውስጥ ራሱ ለምሳሌ አሜሪካን አክሰንት ከ16 በላይ ዳያሌክት አለው። ብሪቲሽ አክሰንት ከ20 በላይ ዳያሌክት አለው። ስለዚህ እንግሊዝ ሀገር ውስጥ የሚነገር እንግሊዝኛ የራሱ የአነጋገር ዘዬ ስላለው የተወሰኑ በመካከላቸው የሚፈጠር ልዩነት አለ። ይሄን በቀላል ምሳሌ ለማስረዳት ለምሳሌ እኛ ሀገር አብዛኛው ሰው የሚናገረው አማርኛ ቋንቋ 5 የተለያዩ ዳያሌክቶች አሉት። የጎጃም ዳያሌክት አለ፣ የጎንደር፣ የወሎ፣ የሸዋና የአዲስ አበባ ዳያሌክት። ስለዚህ አማርኛ ነው አንዱ አማርኛ፣ ግን በ5 የተለያየ ዘዬ ነው የሚነገረው።